ወንጌል ሰምታችኋል ኢየሱስ ክርስቶስ ሞቶላችኋል ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን በጌታ በኢየሱስ ስም ሁላችሁንም በያላችሁበት ስፍራ ሰላም እላችኋለሁ መጋቢ ተዘራ ያሬድ ነኝ ከክብር ሕይወት ቤተክርስቲያን ባለፉት እንግዲህ 3 አመታት በረጅም ጊዜ የተለያዩ እግዚአብሔር ቃል እውነቶችን ሕይወታችሁን መንፈሳዊ ሕይወታችሁን የሚያሳድጉ ነገሮችን ስናስተምራችሁ ቆይተናል በዚህም ደግሞ ብዙ የተለያየ ጥቅም እንዳገኛችሁ በተለያየ ዓለም የምትኖሩ ሰዎች ይህንን ቴሌቪዥን ፕሮግራም የምትከታተሉ ሰዎች በሙሉ በብዙ ምስክርነቶች ወደኛ ምስክርነታችሁን ልካችኋል አሁንም ደግሞ ምስክርነታችሁን እንድትነግሩን በእናንተ ሕይወት ላይ የመጣውን ኢምፓክት ደግሞ ለኛ ደውላችሁ ጽፋችሁ ብትነግሩን የበለጠ ስራችንን እንሰራ የሚያበረታታን የሚያነሳሳን ነገር ይሆናል ከዚህ ጊዜ ጀምሮ ደግሞ በተለያዩ ጊዜያቶች እግዚአብሔር በመካከላችን ሲያደርጋቸው የነበሩትን ድንቆችን ተአምሮችን ምልክቶችን ፈውሶችንና የሰዎችን ነፃ ማውጣት መንፈስ ቅዱስ በመካከላችን የሰራቸው ልዩ ልዩ ተአምራቶችን ለእግዚአብሔር ክብር ይሁን ዘንድ ለእናንተ ደግሞ ማሳየት ጀምረናል ኦሬዲ ባለፉት ሳምንታትም እነዚህ ፕሮግራሞች እያያችሁ ነበር አሁንም መንፈስ ቅዱስ በፈቀደልን መጠን ብዙ የተለያዩ ፕሮግራሞችን እናሳያችኋለን የእግዚአብሔር ቃል ሲናገር በዕብራውያን ምዕራፍ 2 ላይ እንደዚህ ብሎ ይናገራል ከቁጥር 3 ጀምሮ እኛስ እንዲህ ያለውን መዳን ታላቅ ድነት ቸል ብንል እንዴት ልናመልጥ እንችላለን ይላል ይህ ድነት በመጀመሪያ በጌታ ተነገረ ከርሱም የሰሙት ለኛ አረጋግጡልን እግዚአብሔርም ይላል በመልእክት በድንቅ በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገሮች መስክሯል ብሎ ይናገራል እግዚአብሔር ጌታ ኢየሱስ ክርስቶስን ከላከ በኋላ ከሱም በኋላ የላካቸውን አገልጋዮች በሙሉ ከርሱ እንደተላኩ ለማረጋገጥ አንዱ የተጠቀመበት መንገድ በመልእክት በድንቅ በልዩ ልዩ ተአምራት እንዲሁም እንደ ፈቃዱ በታደሉት የመንፈስ ቅዱስ ስጦታዎች ስለዚህ ነገር መስክሯል ይላል በዚህ ዘመን እግዚአብሔር በሥራ ላይ እንዳለ ሁላችንም እናውቃለን በያስባለሁኝ እግዚአብሔር በዚህ ሰዎችን ይፈውሳል እግዚአብሔር ኢየሱስ በነበረበት ዘመን ይሰራው የነበረውን ነገር በሙሉ ዛሬም ይሰራል ምክንያቱም የምናመልከው ጌታ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ስለሆነ በኔ የሚያምን ደግሞ እኔ የማደርገውን ሥራ እነዚያን ሥራዎች ያደርጋል ብሎ ጌታ ኢየሱስ በቃሉ ስለተናገረ እሱን ያመንን ሰዎች ደግሞ በመጽሐፍ ቅዱስ እንደሚነግረን ያመኑትንም እነዚህ ምልክቶች ይከተላቸዋል ስለሚል በስሜ አጋንንት ያወጣሉ በአዲስ ቋንቋ ይናገራሉ ባቦችን ይዛሉ የሚገድል ነገር ቢጠጡ አይጎዳቸውም እጆቻቸውን በደውዮች ላይ ይጭናሉ እነርሱም ይድናሉ ብሎ እንደሚናገር መንፈስ ቅዱስ በኢየሱስ ክርስቶስ የጀመረው ሥራ አሁን በዓለም ላይ ደግሞ በተለያዩ አገልጋዮች እየሰራ ይገኛል በእኛም አገልግሎት ውስጥ መንፈስ ቅዱስ ብዙ የተለያዩ ድንቆችን ተአምራቶችን እያደረገ ያለው ስለዚህ እነዚህን ፕሮግራሞች እያያችሁ ያለ እምነታችሁ እንደሚነሳ እናምናለን እምነታችሁ በእግዚአብሔር መንፈስ ወደ ላይ ከፍ ይላል ስለዚህ በእምነታችሁ እየተነሳ ያለ ደግሞ እናንተም በየትኛው ሁኔታ ውስጥ ብትሆኑ ፈውሳችሁን ለመቀበል ተአምራታችሁን ለመቀበል ነፃ ማውጣታችሁን ለመቀበል እግዚአብሔር በሕይወታችሁ ሊሰራ የፈለጋቸው ነገሮች እንዲሰራ እንድትፈቅዱለት እምነታችሁ እንዲነሳ ነው እነዚህ ፕሮግራሞች ምናሳያችሁ ስለዚህ በእነዚህ ፕሮግራሞች ልብ ብላችሁ እንድትከታተሏቸው በመስክርነት ውስጥ ያለው እውነቶች እንድትረዱ ይሄንንም ፕሮግራም ካያችሁ በኋላ ደግሞ በፕሮግራሙ በስተመጨረሻ ላይ መጥቼ እጸልይላችኋለሁ ተመሳሳይ ተአምራት ተመሳሳይ ምልክቶችን ደግሞ እግዚአብሔር ባላችሁበት ስፍራ ያደርጋል በጌታ በኢየሱስ ስም ይሄን ፕሮግራም ጋበዝኳችሁ ጌታ ኢየሱስ ክርስቶስ ይወዳችኋል ሻሎም መስዮ ተመጥቼ ውሃ ቋጥሯል አለኝና ስፔሻሊስት ነው ሊያይሽ የሚችለው ውሃ ስለቋጠረ ይመጣል ከጀርባ በጀርባዬ ማለት ነው መንፈሳዊ ህይወት የመልካም አልነበረም ግማሹ ሳምባ እየተበላ ነበር ስለዚህ ቁስለት ተሰማኝ መስተፋት አለበት ተባልኩኝ ስሜ መሰረት ደጀኔ ይባላል ወደ ክብሪት ቸርች የመጣሁት ሰኔ 9 ቀን ነው ወደ አዲስ አበባ የመጣሁት ለህክምና ነበር
ለጆሮዬ ሕክምና ጆሮዬን ያመኝ ነበርና ለዛ ነበር የመጣሁት መጀመሪያ መንስኤው ተመትቼ ነው ጆሮዬና ቁስለት አለው ይደማል ከባለቤቴ ጋር በነበረው ግጭት ነው እና ያው በወቅቱ ባልተግባባንበት ምክንያት እሱ ነው ጉዳት ነው ያደረሰብኝ ከዛ መጨረሻ ላይ ጡቴን ያመኝ ነበርና ከትምህርት በኋላ እናማችሁ ሰዎች ወደ መድረክ ወጡና ጸልይላችሁ ብሎ ሲጸልይልን ጡቴን በቃ በዚህ በጫፉ ሲፈረጥ እንትን ነው የሚወጣው ደም ነው የሚወጣው ደምና የሆነ ሌላ አረንጓዴ ነገር እዚህ ጋር የታመመው ላይ ተበጥቶ ሲወጣ ንጹህ ደም ነው በቃ ለ4 አመት እንደዛ ያደረጉኝ የቆየው እና በዛን ሰዓት ጸለይልኝ በቃ ተፈወስኩኝ እና ከዚህ ከዛ እነዚህ ልጆች መጀመሪያ መንታን የወለድኩት ሴትና ወንድ ኋላ ሁለተኛ መንታን የወለድኩት ሴትና እና የመጀመሪያ ለወልድ 10 ቀን ሲቀረኝ የመጀመሪያዎቹ መንታዎች ለወልድ 10 ቀን ሲቀረኝ ምገባበት በር የሴትዮዋ በር ላይ ማንደጃ ይዤ ስገባ በር ላይ የሷ በር ላይ መብረቅ ይጥላል ከዛ መብረቅ ሲጥል ምንም ዝናብ የለም ምንም ነገር የለም በቃ የሆነ ታመና ነገር ካልሆነ በቃ ከዛ ያነ ብልጭታ ፊቴን ያፈነኝና በሩ ላይ ወድቃለሁ የሷ በር ላይ ማለት ነው በሩ ላይ ስወድቅ እዚህ ጋር ወጋኝ የበሩ መሰቀጫ ማለት ነው ከዛ ከ10 ቀን በኋላ ወለድኩ ሴቷ በህይወት የለችም ያው ወንድየው አደገ ከዛ በኋላ እንደገና አሁንም ሲወለዱ መንታ ናቸው እና እነዚህ ልጆች ሲመጡ ወደዚህ ምድር ሲመጡ በጣም እጅግ በጣም የ5 ወር ነፍሰ ጡርኜ ባይባክስ ወባና ታይፎይድ ታማለውና ልጆች መውረድ አለባቸው አንቺ ከምትሞቺ ልጆች ይወረዱ ተብሎ መድኃኒቱን መውሰድ አለብሽ ይለኛል ዶክተሩ ምርመራ ሲሄድ ሲታዩ የአንደኛው ልጅ ድምጽ የለምና በቃ አሁን ይሄኛውን እንትኑን እንኳን ማዳን እንዳንችል በቃ እንዴት እናድርግ ብሎ በጣም ረጅም ጊዜ ነው በቃ የተነጋገሩ ዶክተሮቹ ማለት እኔም በህይወት እንደማልተርፍ ልጆቹም በቃ አንዱ ብቻ እንደሚተርፍ ምናምን ነው ዶክተሩ ይከታተል የሚነግረኝ ነበር ከዛ ወራቱ ደረሰ ለመውለድ ያው 6 ሰዓት ላይ ሌሊት ገባ ወደ ሆስፒታልና በቃ ኦፕሬሽን ነው ነሽ ብትወልጂው ይጻፈልሽ አምናዬ ፈርም ያለኝ እሺ ተጻፈ ፈርሙ የኦፕሬሽን ለመውለድ ከዛ መጣና ታምኛለሽ አንድ ነገር ልሻለው አለኝ ኦፕሬሽን አትወኝ በማህፀን ትወልጃለሽ አይዞሽ አለኝ ከዛ ልጅቷ ሳትወጣ ልክ እሷ 10 ተኩል ነው የምትወጣው ከኦፕሬሽን ክፍሏ እሷ ከመውጣቷ በፊት 9 ተኩል ላይ ወለድኩ ከተወለዱ በኋላ 2 ወር ምናምን ናቸው እና በቃ ማለት አንቺ የልጅ ኢንኩቤተር ነው ወይ ሰዎች ሰርተው ይለወጣሉ አንቺ ልጆች የልጅ ኢንኩቤተር ሆነሽ ነው ያለ በቃ ብዙ ነገር እና ይዘይልኛልና በቃ ማለት ብዙ ነገር ነው ያለፈው በዛ ውስጥ መልካም አልነበረም ልጆቹ 2 ወር ሆናቸው 2 ወር ከሆናቸው በኋላ ማታ ለነገጧት የሚያነጋ ማታ ህልም ያለውና ከዚህ በበላይ ምንድነው እንቁራሪት ከዚህ በታች ሰው ሆኖ ልጆችን እንደዚህ እጁን ሰዶ ሁለቱንም ሊያነሳቸው ነው ከዛ ውጭ ነው ቆሜ ሮጭ ገባው ነው እንዴ አንተ ምን ሆነ ነው ምናምን ስል ከዚህ በላይ ሌላ ነው ሰው አይደለምና ልጆች ላይ እንደዚህ ብዬ እጅ ወድቃለሁ ከዛ ነቃሁኝ ስነቃ ጧት ላይ ፀሐይ ሙቂያቸው አስንቼ ልብስ አጥባለሁ ልብስ ያጠብኩ ያለ እነግራታለሁ ላከራየችን እንደዚህ ለማየው ሙስሊም ነች ምንድነው ምናምን ያልኩሳን ስጠይቃት ዋው የሆነ የሚፈታተናቸው ነገር አለ ምናምን አለችኝ እና ጥንቃቄ አድርግላቸው ለማንኛውም ምናምን ያለች ያለ ዞሬ ሳይ ልብሳቸውን አስቸንደ ዞሬ ሳይ ኤሌክትሪኩ ተቀጣጥሏል ኮርኒሱ ላይ እና ዛንዚራ አለ ዝም ምናምን እንዳይገባ እንዳይላቸው ማለት ነው እና ዛንዚራው ተያይዞታል
ኮርኒሱ እየወደቀ ማለት ነው እና ሁለቱም ልጆች እንደዚህ ተኝተዋል ሁለቱም ባንድ ነው ማስተኛቸው የለበሱትን ጋቢ ይዞታል የተቀጣጥሎ ማለት ነው ጋቢውን ይዞት ከዛ ሪስል ክርስቲያን አለሽ ከኛ ግቢ ማዕዛም ባል ሩጣ ደረሰችልኝ እሷ ስትመጣ አጣናቸው ዛንዜራው በሙሉ ተበልቷል ጋቢው ተበልቷል ግን እነሱ ምንም አልሆኑም ብዙ ነገር ነው ያሳለፉት እነዚህ ልጆች ስለነዚህ ልጆች መናገር ከምችለው በላይ ማለት ለህፃናት ለሚያደጉት በጣም ብዙ ፈተና አሳልፈው ነው እዚህ የደረሱት መጨረሻ ላይ በቃ እግዚአብሔር እየተናገረኝ ነው ባለማወቅም ሊሆን ይችላል ብዬ ነው ማስበው አላቅም ወርግጥ እየተናገረኝ ነው የገባውበት ያንን ነገር ሳይ ልጆች ያላባት እንደሆነ አልፈልግም መልቀቅ አልፈለኩም መጸለይና ሰዎቹ በሰዎች ጸሎትን እየጸለዩ በቃ መንገዱ እንዲፈታ ማድረግ ነበረብኝ ግን ሊሆን አልቻለም ስራ እንድሰራ አይፈቅድም ወደ ውጭ እንድወጣ አይፈቅድልኝም በቃ ልጆችን ማሳደግ አለብሽ ቤት ውስጥ ነሽ ነው የሚለው ካደጉ በኋላ እንደዚህ ሆኖ በኋላ እንኳን ብዙ ተጽዕኖ አለው ብቻ ብዙ ነገር አለው መጨረሻ ላይ ጆሮዬ አካሌን አጣ ጆሮዬ ተመታው ስራ በመስከረም ምዝገባ ወጡ ተብሎ ሁሉም መምህራኖች ሲወጡ ነው ይቀራሉ እና ሰምሯ ደወለችልኝ ለምን አትመጭም ወይም ደግሞ አሳውቂ ሌላ መምህር እንድትተካ ስለ ለማሳወቅ አርብ ጧት ሄዳለሁ ብዬ አመስማታ ነገርኩት ምናልባት ይጀልንገራት መስራት ካልቻልኩ ብዬ ስለው አይሆንም ማለት ይረዳኛል ብዬ ብል አልቻልኩም ጧት ተነስቼ ሄዳለሁ በቃ ነግራቸዋለሁ መሆን የለበትም እንደዚህ ብዬ ስለው ጆሮዬ መታኝና ጆሮዬ ታምሩ ተቀደደ ደም ፈሰሰኝ በጣም ብዙ ደም ከዛ በኋላ ማየት አልቻልኩም መስማትም አልቻልኩም መናገርም አልቻልኩም ለአራት ወር ከዛ አውጡኝ በቃ ከዛ ቤት እንድለይ ያደረጉኝ ወጣሁኝ ማየት ካልቻልኩ መስማት ካልቻልኩ መናገር ካልቻልኩ መኖር አልቻልኩም እናቲቱ ልጆችን ይዛ ሄደች በቃ ማሚና አባቢ እንደዚህ ያደረጋት ያሉ ለሁሉም ሰው ተናገሩ ልጆችን ለምን እንደዚህ ታደርጋላችሁ ብሎ ልጆች ላይ ተጽዕኖ አደረገባቸው ለምን ትነግራላችሁ ብሎ ማለት ነው ከዛ ተጸለየልኝ ከአራት ወር በኋላ ተጸለየልኝ ማየት ቻልኩ ማለት ማየትም አልችለው ማታ መግለጥ እችላለሁ ማታ ሲሆን ቀን ግን እንደዚህ ብርሃኑን ማየት አልችልም ቀጥታ በቃ ይሄን ነው የሚያመኝ ከጀርባ እዚህ ጋር ነው የሚያመኝ እንደዚህ ከፍታለሁ ብዬ ስሞክር ማየት ችዬ መናገር ከቻልኩ በኋላ ወደ ዶክተር ይሳቅ መምጣት አለብኝ ወደዚህ መጣው ዶክተር ይሳቅ አየኝና ከ3 ወር በኋላ ቀጠረኝ ደሙ እንዲያቆም አደረገው ደሙ አቆሞ በደንብ መድረቅ አለበት ሲሰፋ ስለዚህ 3 ወር በኋላ አለኝ ከ3 ወር በኋላ ሲቀጥረኝ መጨረሻ ላይ ያው ስራ መጀመር አለብኝ በቃ ወደዛ ከመሄድ በፊት ስራ ጀምሬ እዚህ ጨርሻ እንደየ የመሄድ አለብኝ ልጆችን ለማግኘት ከሄድኩ ደግሞ ካዩኝ ሌላ ችግር ይፈጠራል ብዬ አይን አዲስ ስራበት ቤት መስተንግዶ ገባሁ የግድ ነው ምንም ማድረግ ስላልቻልኩኝ ከዛ እሷ ጋር እየሰራው ያለ ልጆች እናቱ ጋር ነው ያሉት በጣም በስቃይ ቤት ተዘግቶ እነሱ ውጭ ነው የሚውሉት ስራ በረንዳ ላይ ተጥለው ነው የሚውሉት አጥር ላይ ቆመው ማለት ነው እና በዚህ ሁኔታ ያለ 3 ወር ሆነ ይልሰፋ ለሄድ ወደ ዶክተር ይሳቅ ለሄድ ስል እዛ የሆነ ችግር ተፈጠረ ልጁ ጓደኛዬን ይዞ ጠፍቷል የኔ ጓደኛ ማለት ነው ልጆች አሏት ሁለት ልጆች አንዱ የኔ ልጆች ነው የኔ ልጅ እድሜ ነው አንዷ ደግሞ 11 አመቷ ነው ልጆቿ ከልጁ ጋር ሆና ባለቤቷን ጥላ ጠፋች ከዚህ ልጅ ጋር ከልጆች አባት ጋር እና እንደዚህ ስለሆነ በቃ ልጆችን አሁን ማይክድ ስለለ ልጆችን መጥተሽ መውሰድ ትያለሽ ብሎኝ ከዚህ በቃ ጻፉልኝ መሄድ አለብኝ ብዬ ልሄድ ማታውን 2 ቀን ምናምን ቀርቶኛል ልሄድ ወደ ጎንደር በልሜ ነው ማየው እንዴ ከሰው ጋር ምን ታረጋለህ አንተ ብዬ ስለው በልሜ ነው ማየው እንዴ ከሰው ጋር ምን ታረጋለህ አንተ ብዬ ስለው እሱን አንቺ አይመለከትሽም ይለኛል በቃ እሺ ብዬ ሄድኩ ከዛ ጠራኝ እንደዚህ ስዞር በቀስት መታኝ ቀስት እንደዚህ ብሎ የሚሰራ የሆነ እንትን አለ አይደለ በዛ መታኝ እና እዚህ ጋር መታኝ
ወደቅኩኝ በዛ ሰዓት ወደቅኩ ሲመታኝ በዛ ስነቃ አይናችን ኮጎን ያለችው አዱያ መመኝ ምንድነው እዚህ ጋር ምናምን ስላት ንፋስ መጥቶሽ ይሆናልና በነገታው ማታ ባዝሊን አርጋ በጋዜጣ አሸገችልኝ ከዛ በሶስተኛ ቀኑ መሄድ አለብኝ ፒንክ ለርገስቼ ወስጄ ሄድኩኝ ታሲል በጣም ባሰብኝና ክምና ገባው ልጆችን እሱ ካልፈቀደ መስጠት አልችል ማለት ነው ተጠራው ተደረገ መጨረሻ ላይ 17 መርፌ ታዘልኝ ምንድነው ኒሞኒያ ነው ብሎ ዶክተሩ ኒሞኒያ ነው መስሎ 17 መርፌ ያዘልኝ ያን መርፌ ይወሰድኩ በቃ መቀመጥ ራሱ አልቻልኩም የመርፌው ህመም ማለት ነው ልክ መርፌውን እንደጨረስኩኝ 3 ጊዜ ተመላለስን አንድ ቀን ሲቀር አንድ ቀን ሲመጣ 3 ጊዜ ተመላለስን በአራተኛው በቃ ልጆቹ እድሜያቸው አይደለም ሁለተኛ ደግሞ ሲያመጣቸው ተጽኖ እንዳለባቸው ፍቅሪቷ አየች እናታችሁና አባታችሁ ነው የምትፈልጉ ስትል በቃ አለቀሱ በቃ ምንም መናገርም አልቻሉም አለቀሱ ሲያለቅሱ በቃ ስጣት ልጆችን መልስላት ብላ ልጆች ሰጠች የሚገርማችሁ ነገር የዛን ቀን ሊፈረድ ቀን አልብሱ ያመጣቸው ልብስ በጣም እጅግ በጣም ማይደረግ ነገር አድርጎ ያመጣቸው እሶኬ በቃ ይሁን በቃ ከዚህ በኋላ አትክሰሽው ምን ልጆችን ይዘሽ ታለች ታኛው መምጣት አለብኝ ወደዚህ ምክንያቱም እዛ መኖር አልችልም ይሄን ነገር ያያየው ልጆቿን በትናለች እሷ እኔ ልጆች ተበትነዋል የሷ ልጆች እናት አልባ የኔ ልጆች አባት አልባ ቀርተዋል ከዛ እህት ያለች እዚህ ትንሽ እህቴ በቃ እኔ ልጆችን ኬር አረጋቸዋለሁ አንቺ ስራ ሰሪያለሽ ነይ ዝም ብለሽ ትሸቻለች በጣም ታምም ያለው በጣም እጅግ በጣም ከዛ አይን ዶክተሩ ራስ ሲነሳ በሙሉ ይሄ ግማሹ ሳምባዬ የለም በዛ ላይ የቀረው ሳምባዬ ደግሞ ውሃ ቋጥሯል እና በጀርባ ይመጠጥ ስፔሻሊስት ኮጭ የሚሰራ ስፔሻሊስት አለና እሱ በጀርባ የመጥቶ በጀርባ ተመጠጠ እንትን ውሃው እዛ ላይም ሊያገኙት አልቻሉ መድኃኒት በሽታው ከዛ ለ3 ቀን ቆያለኝ 3 ቀን ተጠበቅኩኝ ከ3 ቀን በኋላ የሆነ ሌላ ውሃ ያን ቀርቶ ሌላ ውሃ ወሰደና አየው 7% ቲቪ ነው አለኝ 7% ቲቪ ነው እና አይተላለፍም ማለት ልጆቹ ላይ በቃ እንደዚህ ልጆች አሉኝና እንደላ አድርግ ስለው ምንም አይተላለፍም ነው እንትን ሳምባይ ላይ ነው ግን አይተላለፍም ከዛ ያው ወደዚህ ወደ ቦሌ ጻፈልኝ ቦሌ 17 ጤና ጣቢያ ጻፈልኝና መጥቼ መድኃኒት ጀመር ልክ መድኃኒቱን ጀምሬ ከአንድ ወር ከ10 ቀን በኋላ ያው ወደዚህ መጣ ወደዚህ ቸርች ሙሌ ይዞ ይመጣ ወደዚህ ቸርችና ምንም በቃ እዛ ተፈውሻለሽ አይዞሽ ቤዞ ይመጣ ልጃቸው ሲመጣ ወንድሜ ጋር ያረፍኩት ወንድሜ አማኝ አይደለም እጅግ በጣም የሚጠላ ሰው ነው እኔ ስገባ ስወጣ ከቤት አንደኛ ነገር ለምን እዚህ ሀገር ራስሽን ችለሽ መኖር ማትችይበት ሀገር እንዴት ልትዘሽ ትመጫለሽ ለምን ማትሰጪው ማያሳድጋቸው ለምን እንደዚህ ታረጊያለሽ አለኝ ዛ ጎረፈ በቃ ለቀቀ በቃ ቤቱን ለቆ ወጣ እና በቃ በጣም ግራ ተጋባው እንዴት ነው ማድረገው ከዚህ በኋላ እስራኤል ለኝም ታመም ያለው ምንድነው ማድረገው ያለ ሙሌ በቃ አይዞሽ ምንም አትሆኝም እኮ የኔ አከለ ምንድነው የምታከብጂው አንቺ ክርስቲያን አይደለሽም ወይ ማምን እያለ ሊመከረኝ መጨረሻ ላይ ከአንድ ወር ከ20 ምናምን ቀን በኋላ ፓስተር ጋር ሄድኩኝ ፓስተር ጋር ሄጄ ያለው እንደዚህ አሞኛልና ጸልይ ሊብ የነገርኩት ስነግረው ያንቺ አይደለም በሽታው ተፈውሰሻል አለኝ ልጅ እናቴ ጋር ነው ከኔ መለየት አይፈልግም እናቴ ለምንድን ነው ልጅ እነሱን ይዘሽ ሄደሽ እኔን ተውሽኛለኝ ዳዊት የኔ እኮ እነሱን ማሳደግበት አቅም እንኳን የለኝም አይደለም አንተ ተጨምረ እንዴት አድርጌ ወስዳለሁ እናቴ ጋር ቆይ ስለው ሰሎሞን እኮ እግዚአብሔር መልስ ብሎ ስጠይቀው ጥበብ ስጠኝ አለው አንቺ ደግሞ የማሳደግበት ገንዘብ ስጠይ ብለሽ ለምን አትጠይቂው ማለት ነገርኩት ለፓስተር በቃ ልጅ እንደዚህ እየሆነ ነውና ምን ላድርግ ብዬ ልነግረው አሰብኩኝና በቃ ልጅ እዛ ነው ያለው እና እንዲመጣል እባክህ ጸልይልኝ አልኩት ልጅ ይመጣል ባንድ ታሳድጊያለሽ በቃ ምንም አትሆኝም አለኝ ከዛ ወጣው ጸሎት እንደዚህ ነው እንዴ ምንድነው ሲድራ ስደርስ ተቀመጥኩ በቃ መሄድ ምናምን ማልችልም በጣም ነው የሚደክመኝ ሲድራ ስደርስ ተቀመጥኩኝ ጸሎት ነው ንግግር ነው ምን ያደረገልኝ ሰው
ብዬ ቁጭ አልኩኝና ቁጭ ብዬ እንደዛ ያሰብኩ ሳቅኩኝ። እውነት ይሄ ችግር ከተፈጠረብኝ በኋላ በቃ አንድም ቀን ስቄ አላውቅም። ስለ እውነት ነው የምላችሁ አንድም ቀን ሳቅኩኝና ተነሳሁ። ሲሄድ በቃ ብዙ ስሜት አይሰማኝም ስመጣ እንደነበረውና ሄጄ ቤት ስደርስ ፕሬዝ ጋርድ ነው የሚሉት ልጆቹ። ፕሬዝ ጋርድ አገኘሽ? አዎ አገኘሁት። አዎ አገኘሁት እና ልጆችን እኔ አለው አይዞሽ ልጆች መስከረም ላይ ትምህርት ቤት ይገባሉ ችግር የለም አይዞሽ ምናምን ብሎኛል እና ትማራላችሁ መስከረም ትምህርት ቤት አቋርጠው ስለነበር መቅረት አልፈለጉም ትገባላችሁ ትምህርት ቤት ምናምን አልኳቸው። ከዛ 10 ቀን የቀረኝ ሁለተኛውን ራጅ ልወስድ ሄድኩኝ ጴጥሮስ። ይሄኛውን ራጅ ይዤ ያኛውን ራጅ ተነስቻለሁ። ከዛ ሲሄድ አየው ዶክተሩ አየውና መሰረት አሞሽ ነበር አለኝ። ይሄ ያንቺ ነው አለኝ። ምንድነው አልኩት። ይሄኛው ምንም አይነት ባዶ ማለት ተርሳለፍሽ ማለት ነው ቢስነውና የግድነው ስለሚል በተርሳለፍሽ ታል እንቁላል እየበላችሁ እንትን እየበላችሁ ምናምን ወተት እየጠጣችሁ ምናምን እኔ ባዶ ዳቦ እየበላው መድኃኒት የወሰድኩት ግን ምንም አላለኝም። እዚህ ፊት ላይ ነው የሚወጣው መድኃኒቱ ሲወሰድ እንትን የቲቢ መድኃኒት ሲወሰድ እስከ 4 ወር ድረስ ይሄ ፊት ላይ ይወጣል እና ወጥቶብኛል እና የዛን ቀን እዚህ ጸልዮልኝ ሄጄ ጧት መድኃኒት ልወስድ ልሄድ ወደ ጤና ጣቢያ ጧት ተነስቼ ፊቴን አየሁት። የለም ፊቴ ላይ እንደዚህ እኔ ራሱ ትላለች የለም። ከዛ እኔ ሌላ ሰው ነው ብዬ ዞርኩ ይወዳላ በእውነት ነው የምላችሁ ወደ ኋላ ዞርኩ። ምንም የለም በቃ ፊቴ ላይ በቃ ልክ እንደዚህ እንደምታዩት መጨረሻ ላይ በቃ በጣም አለቀስኩ። ጌታ ወይ ለካ ከኔ ጋር ነበርክና እኔ ነኝ የተውኩ አንተ ከኔ ጋር ነበርክ። ከዛ ልጆች ይዤ ያው ቤት መከራየት አለብኝ ግድ ነው መውጣት አለብኝ ልጅ ወደ ቤቱ እንዲመለስ። ምንም ነገር ቤት ውስጥ የለም ግን ልጆች የሚለብሱት ጧት ማታ ጥቤላቸው አድራለሁ ጧት ይለብሱታል የሚቀየር ስለሌላቸው። ግን ደስ ብሏቸው ነው በቃ ደስ ብሏቸው እዚህ ሲመጡ በቃ ሲያዩት ፓስተር ሲያዩት ይፈራሉ እና ትወድቂያለሽ እንደ በፊት ሲመታኝ እንደምወድቀው ነው አስቡ የሚያረጉት እነሱ እና ትወድቂያለሽ ስወድቅ ማየት የለባቸውም እነሱ እና ሲጸልይልኝ ስወድቅ ነው እነሱ የሚፈሩት እና ሩጣው ፓስተር ከመድረክ ሲወርድ በዛ ከሆነ ያሉት ሩጣው ይመጡና ውጭ ትወድቂያለሽ ይሉኛል። እና የሆነ ልጅቷ ሴቷ ምንድነው የሚባለው በቃ ጸጥ ትላለች አንዳንዴ ዝም ትላለች አትናገርም እጇን ስታነሽ እንደዚህ ነው የምትለው። ሐኪም ቤት ወስድናት ምንድነው ካርድ አውጥተን ምናምን ከዛ በኋላ ከመና ስገባ ትድናለች በቃ ብድግ ትላለች እና ለብዙ ጊዜ እንደዛ ያለች ታስቸግረን ነበር። መጨረሻ ላይ እዚህ ከመጣን ራሱ እንደዛ አድርጓታል ወደዚህ ከመምጣት በፊት ማለት ነው። ከዛ መጣ የሆነ ሰዓት ላይ እየጸለየ ሲወርድ በቃ ይዘውኛል እንውጣ። እሱንም ማየት አልፈለጉም በቃ አይናቸው እንደዚህ ነው የጨፈኑት ፓስተር ማየት አልፈለጉም። ከዛ ያው ደረሰ እኔ ጋር እጃቸውን ሁለታቸውንም እጃቸውን ያዘ በቃ ቁጭ አለ ቁጭ ብሎ ጸለየላቸው ቁጭ ብሎ ጸለየላቸው። ከዛ የነበረው ነገር ሁሉ እንዳልነበር ሆነ እንዳልነበር በቃ የሚገርም እየሆኑ መጡ በቃ ልጆቹ በቃ ተቀየሩ። ቤቢዬ ምንድነው የምትሆን ፓስተር እንደ ፓስተር ነው ማለት መጨረሻ ላይ ጆሮዬ እንደዛ እንዳለ ነው። ጧት
11 ሰዓት ተነስቼ አዲስ ከኔ ጋር ነው ተኝታለሁ ስሰማው ድምፁ የለም ጆሮዬ ላይ ያለው በቃ ፔኑ ምናምን ራሱ ለዚህ ምንም ነገር የለም ከዛ በቃ ወይኔ አልኩኝ ምንድነው አለችኝ አዲስ እንዴ ጆሮዬ የለም አልኳት ጆሮዬ የለም ስላት በቃ ይሄ ኖርማል ጆሮ የራረን የመሰላት እንዴ ምንድነው የምትይው ምናምን ትለኛለች ጆሮዬ በቃ ተፈወስኩ ምንም ነገር የለም የሚሰማኝ ነገር የለም ዋው ወድቀን ነበር ከሰዓት ቸርች ልንሄድ ስለሆነ ሁላችንም በቃ እንሂድ እነሱ ደግሞ አልሰደዋሉት ቸርች ካልሄድን ብለው በቃ እሺ ይሁን ውጭ ላይ ነው መቀመጠው ውስጥ ግባ እንዳትሉኝ አለ እሺ ብለን ይዘነው መጣን አልገባም ብሎ የነበረው ስንገባ አብሬን ገባና አብሬን ተቀመጠ እዛ አብሬን ተቀመጠ መጨረሻ ላይ ስለ ዮሐንስ ወንጌል ላይ ነው ማስተምረው የነበረ ፓስተርና ጌታ የምትቀበሉ ብሎ ሳይጨርስ ሁለት እጁ ነው ወጣ ዋው በቃ ወደ መድረክ መጣና ያው ጌታን ተቀበለ እና ከቤት በቃ በጌታ ያልሆኑ ከ9 ልጆች 3 ነው የቀሩ ሁሉም ወደ ጌታ ቤት መጥተዋል በጣም ያስደስታል ዋው አሜዚንግ ይሄን መጨረሻ ልናገረውና ድህነቴን ሁሉንም ነገር እንደወሰደልኝ አምላኬ እዚህ ቤት ሰማሁ ክብር ለኢየሱስ ይሁን አሁን ባያችሁት ፕሮግራም ውስጥ ብዙ መልካም ነገሮችን እንዳገኛችሁ እምነታችሁም እንደተነሳ አምናለሁኝ በጌታ በኢየሱስ ክርስቶስ ስም አሁን ጸልይላችኋለሁ መጽሐፍ ቅዱስ ያዕቆብ ምዕራፍ 5 ቁጥር 16 ላይ ሲናገር የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች ይላል የትኛውም ዓለም ላይ የትኛውም ስፍራ ብትሆኑ ቦታ ለኛ ምንም ገደብ አይኖርም ስለዚህ በዚህ ሰዓት እጆቻችሁን ወደ ቴሌቪዥን ስክሪኑ ዘርጉ በሚያማችሁ ስፍራ ላይ ደግሞ ወይም ደግሞ በተለያየ ፈውስን ለውጥን በመትፈልጉበት ስፍራ ላይ እጃችሁን አስቀምጡ እና ጸልይላችኋለሁ የጌታ መንፈስም ደግሞ ድንቅን በህይወታችሁ ላይ ይሰራል እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት አሁን ይሄንን ፕሮግራም ለሚከታተሉ ሰዎች ሁሉ ጸልያለሁ የትኛውም አይነት ስራት እንዲፈታ የትኛውም አይነት ጥያቄያቸው መልስ እንዲያገኝ የትኛውም የደዌ ኃይል በኢየሱስ ስም የተፈወሰ እንዲሆን በዚህ ሰዓት እኔ ጸልያለሁኝ እግዚአብሔር አምላክ ሆይ ከየትኛውም አይነት ስራት ሰዎች ስለተፈቱ ጨለማ ስለበራ በጌታ በኢየሱስ ስም በዚህ ሰዓት ከዚህ በፊት አይተውት የማያውቁት የፈውስ ኃይል በኢየሱስ ስም በህይወታቸው ስለሄደ አመሰግናለሁ በጌታ በኢየሱስ ስም ጸጋ በዚህ ሰዓት ስላገኛቸው ለውጥም ስለሆነላቸው ተአምራት ስለሆነላቸው በኢየሱስ ስም አከብራለሁ ክብር ሁሉ ላንተ ይሁን በኢየሱስ ስም ጸልይኩላችሁ አሜን ጌታ ኢየሱስ ክርስቶስ ይወዳችኋል በእውነት ነምላችሁ እግዚአብሔር ይሄንን ጸሎት ሰምቷል አሁን ማድረግ ማትችሉትን ነገር ከዚህ በፊት መንቀሳቀስ ማትችሉ ከሆነ መንቀሳቀስ ጀምሮ ማድረግ ማትችሏቸው ነገሮች ሁሉ ሞክሩ ጌታ ኢየሱስ ክርስቶስ ከናንተ ጋር ነው እግዚአብሔር ያደረገላችሁን የሰራላችሁን በዚህ ቴሌቪዥን ፕሮግራም ውስጥ ያገኛችሁትን ነገር ጻፉልን ደውሉልን እግዚአብሔርን ከናንተ ጋር ማመስገን ማክበር እንፈልጋለን ጌታ ኢየሱስ ክርስቶስ ይወዳችኋል በሚቀጥለው ፕሮግራም ደግሞ ሌላ የእግዚአብሔርን ምስክርነትና ድንቆችን ይዘንላችሁ እንመጣለን ጌታ ኢየሱስ ይወዳችኋል ሻሎም